የፈራረሰ ከተማን አልፋችሁ አንድ ቦታ ውስጥ ገብታችኋል። ምንም ተስፋ የሌለበት ሚስጥር ተቆፍሮ የተቀበረበት የሚመስል በጣም የሚያስፈራ ሹክሹክታ እንኳን ችግር ውስጥ እንደሚያስገባቸው የምታውቁበት ቦታ። ዓለም ባያወራለትም ሶሪያ ውስጥ በጣም ዝነኛ ወደሆነው ወደ ሴድናያ እስር ቤት እንኳን በሰላም መጣችሁ። ሴድናያ የቅጣትን ጥግ የምትመለከቱበት፣ ፍርሃትን በአካል የምታዩበት የምድራችን አሰቃቂ ቦታ። በሐሳብም ቢሆን ከገባችሁ አይቀር እስር ቤቱን ላስተዋውቃችሁ። ከሶሪያዋ ዋና ከተማ ደማስቆ 30 ኪሎ ሜትር ርቆ ይገኛል። ሴድናያ በ1980ዎቹ የተገነባ ሲሆን በውስጡ 2 ህንፃዎች አሉት። ወደ እስር ቤቱ በሚገቡበት ጊዜ ትልቁን የእስር ቤቱን ህንፃ ታገኙታላችሁ። ህንፃው 3 ትልቅ የሆኑ ክፍሎች ያሉት ሲሆን ወደ ላይ ደግሞ 3 ወለሎችን ታያላችሁ። ከምድር በታች አንድ ወለል ስትወርዱ ደግሞ ድብቅ በጣም ጥልቅ እና ጨለማ የሆነውን የህንፃውን ክፍል ታገኛላችሁ። ይሄ ቦታ ለረጅም ጊዜ የማይወጡ ታሳሪዎች የሚታሰሩበት ቦታ ነበር። ይሄኛው የእስር ቤቱ ዋናው መግቢያ ነው። እዚህ እስር ቤት ውስጥ የነበሩት ታሳሪዎች በጊዜ የነበረው የአሳድ መንግስት ተቃዋሚዎች እንጂ ትክክለኛ ወንጀል የሰሩ ታሳሪዎች አይደሉም ብለው የሚናገሩ ብዙዎች ናቸው። አሁን የህንፃ የመጀመሪያ ወለል ላይ ደርሰናል። ወለሉ በብዙ ክፍሎች የተሞላ ስለሆነ ወታደሮቹ እስረኞችን ለይተው ለማሰቃየት ብዙ ምርጫዎች ነበሯቸው። እዚህ ወለል ላይ 4 ማዕዘን ቅርጽ ያለው አንድ ክፍል ታገኛላችሁ። በሰዓቱ የነበሩ እስረኞች በሚደርስባቸው ስቃይ፣ በረሃብ ወይም በሌላ ምክንያት ከሞቱ ወደ ወታደራዊ ሆስፒታል ተልከው በጅምላ ከመቀበራቸው በፊት እዚህ ክፍል ውስጥ ነው የሚቆዩት። የክፍሉ ወለል በጨዋማ አለት የተሸፈነ ስለሆነ ወደዚህ የሚገቡት አካላት መጥፎ ሽታ እንዳያመጡና እንዳይበሰብሱ ያደርጋቸዋል። በደርዘን የሚቆጠሩ እስረኞች አንድ ክፍል ውስጥ አብረው ይታጨቃሉ። አንዳንዱ በህመም፣ ሌላው ደግሞ በረሃብ ይሰቃያል። እስረኞቹ ለመቀመጥ እንኳን በማያመች ቀዝቃዛ የኮንክሪት ወለል ላይ ለመተኛት ይገደዳሉ። ምግባቸው ለመኖር በቂ ነው፣ የውሃው ነገር ግን ለነሱ ብርቅ ነው። ብዙ እስረኞች የአካልና ስነ ልቦና ስቃይ ይደርስባቸዋል። አንዳንዶች ይደበደባሉ፣ ሌሎቹ ደግሞ በኤሌክትሪክ ንዝረት ይሰቃያሉ። ከእስር ቤቱ የተረፉ ሰዎች በየጊዜው የማይቆም ጩኸትን ይሰሙ እንደነበር ይናገራሉ። እስረኞቹ ግን ከዚህ ሁሉ ስቃይ በላይ የሚያሳቅቃቸው በየጊዜው ወጥተው የማይመለሱት ጓደኞቻቸው ጉዳይ ነው። ሴድናያ በሚስጥር በጅምላ ሰዎችን በመግደል ይታወቃል። የሰብአዊ መብት ተሟጋች ቡድኖች እዚህ እስር ቤት ውስጥ በሺዎች የሚቆጠሩ እስረኞች እንደተገደሉ፣ አንዳንድ ጊዜም በአንድ ቀን ውስጥ በደርዘን የሚቆጠሩ እስረኞች ይገደሉ እንደነበር ይናገራሉ። አስክሬኖቻቸውም ብዙውን ጊዜ በሚስጥር ምድጃ ውስጥ ይቃጠላሉ፣ ምንም አይነት ምልክት አይተውም። ድርጊታቸው በጣም ሚስጥራዊ ከመሆኑ የተነሳ የእስር ቤቱ ጠባቂዎች እንኳን ዝም ለማለት መማል ይጠበቅባቸዋል። ሁለተኛና ሶስተኛ ወለል ላይ ሰዎች በጅምላ የሚታሰሩባቸውን ክፍሎች ታገኛላችሁ። እነዚህ ክፍሎች መስኮት የላቸውም። ከዚህም በላይ በውስጣቸው መያዝ ከሚችሉት የሰው መጠን በላይ ይታጨቅባቸዋል። በዚህም ምክንያት ክፍሎቹ መጥፎ ሽታንና መታፈንን ያስተናግዳል። የእነዚህ ክፍሎች ዓላማ ብዙ ቁጥር ያላቸውን የፖለቲካ እስረኞች ለመያዝ ነበር። አሁን 10 ወራትን ወደ ኋላ ተጉዘን ዲሴምበር 9 2024 ላይ እንገኛለን። እስረኞቹ ከእስር ቤት ውጭ ያለውን ጩኸት ሲሰሙ ዝም ብለዋል። ነገር ግን የአንድ ሰው ድምጽ ይሰማል። እዚህ ሰው አለ? አሁንም ይጣራል። ድጋሚ ደግሟል፣ ግን የሚመልስ የለም። ሁሉም ታሳሪዎች ፈርተዋል። ምክንያቱም ከዚህ በፊት የበሩ መከፈት ለነሱ ድብደባ፣ መደፈርና ሌሎችም ቅጣቶች እንደሆነ ለብዙ ዓመታት ተምረዋል። በዚህ ቀን ግን ለነሱ ነፃነት ነው። አላሁ አክበር የሚል ድምጽ ሲሰሙ የእስር ቤቱ ክፍሎች ውስጥ ያሉት ሰዎች በክፍሎቹ በሮች በኩል አጮልቀው ወደ ውጪ ተመለከቱ። በእስር ቤቱ ኮሪደር ላይ ከጠባቂዎች ይልቅ አማጺዎችን አዩ። ሁሉም እስረኞች እዚህ ነን፣ አስለቅቁን፣ አግዙን እያሉ መጮህ ጀመሩ። ግን ጥሪያቸውን የሚቀበሏቸው አልመሰላቸው። ልክ በሩ እንደተከፈተላቸው ትንሽ ከቆያችሁ ትመለሳላችሁ የተባሉ ይመስል ሁሉም ኋላቸውን ጥለው መሮጥ ጀመሩ።
እስካሁን ድረስ ግን የሶሪያ ፕሬዝዳንት በሽር አልአሳድ ከሀገሪቱ እንደሸሸ አገዛዙም እንደወደቀ አላወቁም። ለማወቅ ግን ብዙ ጊዜ አልወሰደባቸው። ከታሳሪዎቹ መካከል የነበረው አድናን ይሄኛው በህይወት የማልገልጸው ስሜት የሚሰማኝ ሞትን እንዳመለጥኩ የማስብበት የህይወቴ ምርጥ ቀን ነው ይላል። ከአሳድ አገዛዝ ጭቆና መትረፍ የቻሉ ታሳሪዎች ከእስር ቤቱ በህይወት መውጣት ችለዋል። ነገር ግን ውስጥ የነበራቸውን የስቃይ ጊዜ የሚናገሩት ጥቂቶቹ ናቸው። አሁን ላይ እንደ አውሮፓውያን አቆጣጠር ከጥቅምት 2025 ጀምሮ ሴድናያ እስር ቤት የአሳድ መንግስት የፈጸመውን ግፍ የሚያስታውስ ቦታ እንዲሆን ክፍት ተደርጓል። ሴድናያ ከእስር ቤቱም በላይ በጥላው ብቻ የሚኖር ድብቅ ዓለም፣ የብዙዎች ነፍስ የጠፋበት፣ ተስፋ የተሰበረበት፣ ዝምታና ፍርሃትን ኃይል የምትመለከቱበት፣ እኛ እያማረርን የምንኖረውን የነጻነት ህይወት ብዙዎች ሌት ተቀን ፈጣሪያቸውን ሲለምኑ የምታዩበት ቦታ ሴድናያ።